አይንና ናጫ ሆነው የነበሩትና ኢራንን በሚሳኤል በተደጋጋሚ ስታጠቃት የነበረችው የተባበሩት አረብ ኤሚሬትስ ባለስልጣናትና የኢራን ባለስልጣናት በምስጢር ስብሰባ ማድረጋቸው ተሰማ። የተባበሩት አረብ ኤሚሬትስም ከጎረቤቷ ጋር በሰላም መኖር እንደምትፈልግ ለኢራን መግለጿ ተሰምቷል። ምስጢራዊውን ስብሰባ አስመልክቶ የወጣውን ሰበር መረጃ የማስደምጣችሁ ይሆናል። በሌላ በኩል አሜሪካና ኢራን የደረሱበትን ስምምነት ተከትሎ እስራኤል ከፍተኛ ተቃውሞን አሰምታለች። ከእስራኤል የተሰማው ተቃውሞ ምን ይመስላል? በዝርዝር ታደምጡታላችሁ። እንዲሁም የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን በእስራኤል ላይ ከፍተኛ ቁጣቸውን አሰምተዋል። ኤርዶሃን እንዳሉት እስራኤል በሊባኖስና እንዲሁም በሶሪያ ላይ የምታደርገውን ነገር ካላቆመች በስተቀር ከፍተኛ የሆነ ወታደራዊ እርምጃ ለመውሰድ ወደ ግጭቱም ለመግባት እንገደዳለን ብለዋል። እስራኤሉ መሪ ኔታንያሁ ላይም ቁጣ የቀላቀለ ከፍተኛ ዘለፋንም አስተላልፈዋል። ይህን ዘለፋ ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለቱርኩ ፕሬዝዳንት ኤርዶሃን አጸፋዊ ምላሽ ሰጥተዋል። ይህንንም በተመለከተ የሁለቱም መሪዎች ግጭት ምንን ያመለክታል ተብሎ የተጠየቁት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አወዛጋቢ ምላሽ ሰጥተዋል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ብሉምበርግ እንደገመገመው የተባበሩት አረብ ኤሚሬትስ አሁን ላይ ወደ ኢራን ዲፕሎማሲያዊ እጇን ለመዘርጋት ተገዳለች። የኢራንን እስላማዊ መንግስት በጦርነት ኃይል ሙሉ በሙሉ ለመጣል የሚቻለው እድል ፍጹም የጠበበና የማይሳካ መሆኑን በከፍተኛ ሁኔታ በመረዳቷ ምነውም ብሏል። ኤሚሬትስ ወደፊት ልታሳካቸው ያቀደቻቸው ግዙፍ የኢኮኖሚ ምኞቶች በተለይም በነዳጅ ምርትና በአርቲፊሻል ኢንተለጀንስ መሰረተ ልማቶች ላይ ያፈሰሰችውን በቢሊዮን የሚቆጠር ዶላር ኢንቨስትመንት ከጥፋት ለመታደግ አሁን ላይ ቀጠናዊ መረጋጋት እጅግ እንደሚያስፈልጋት ዘገባው አክሎ ተንትኗል። የተባበሩት አረብ ኤሚሬትስ ከአሜሪካና ከእስራኤል ጋር እጅግ የጠበቀ ስትራቴጂካዊ ግንኙነት ያላት ሀገር መሆኗ የተጠቀሰ ሲሆን እንደ ኢትዮጵያን አቆጣጠር በ2020 የአብርሃም ስምምነት ወይም አብርሃም አኮርድስ በመባል የሚታወቀውን የአሜሪካ ስምምነት መዋቅር ስር ከእስራኤል ጋር ግንኙነቷን በይፋ ወደ መደበኛ የለወጠች የመጀመሪያው የባህረ ሰላጤው እስላማዊ ሀገር መሆኗ ይታወሳል። ባለፈው ወር የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ይፋዊ ቃል በኢራን ላይ ጦርነቱን በከፍተኛ ሁኔታ ተቀጣጥሎ በነበረበት ወሳኝ ሰዓት ወደ ተባበሩት አረብ ኤሚሬትስ በምስጢር ተጉዘው ከሀገሪቱ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ጋር ፊት ለፊት መገናኘታቸውን በይፋ አምነዋል። በተጨማሪም የአሜሪካው ዘ ዎል ስትሪት ጆርናል ባወጣው መረጃ መሰረትም የእስራኤሉ የሚኒስትር ስለላ ድርጅት ሞሳድ ዋና ዳይሬክተር ዴቪድ ባርነር በኢራን ላይ የሚፈጸሙን ወታደራዊ የስለላ ስራዎች በቅንጅት ለመምራት በዚያው የጦርነት ወቅትም ቢያንስ 2 ጊዜ ወደ አቡዳቢ በምስጢር መግባታቸውን መዘገቡ ይታወሳል። አሜሪካና እስራኤል በኢራን ላይ ያሰናዱት መጠነ ሰፊ ጥቃትን የጀመሩት እንደ አውሮፓውያን አቆጣጠር በፌብሩዋሪ 28 2026 እንደነበርም ይታወሳል። ኃይሎቹ በፋርስ ባህረ ሰላጤ አረብ ሀገራት እንዲሁም በጆርዳን ግዛት ውስጥ የተመቱትን የአሜሪካ ወታደራዊ ማዕከላት ወታደራዊ አባላትና መሳሪያዎችን በስፋት በመጠቀም በኢራን ላይ ጥቃት መሰንዘራቸውን ኢራንን ከቀጠናው ሀገራት ጋር በከፍተኛ ሁኔታ መኮራረፍ ውስጥ እንድትገባ እንዳደረጋትና የቀጠናው ሀገራትን እንድትመታ እንዳደረጋት መዘገቡም ይታወቃል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሚደረገው ስምምነት መጠናቀቁንና ጥቃቱ መሰረዛቸውን ፍንጭ በሰጡበት በዚያው ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገራቸውን ጽኑ ወታደራዊ አቋም የሚያንጸባርቅ እጅግ የከረረ መግለጫ አውጥተዋል። ኔታንያሁ በጽህፈት ቤታቸው ባሰራጩት መግለጫ እኔ እስራኤል ጠቅላይ ሚኒስትር ሆኜ እስካለው ድረስ ኢራን በፍጹም የኒውክሌር መሳሪያ እንዲኖራት አልፈቅድም ብለዋል። ኔታንያሁ አክለውም ፕሬዝዳንት ዶናልድ ጄ ትራምፕና እኔ በዚህ ብሔራዊ የደህንነት ጉዳይ ላይ ፍጹምና ሙሉ ስምምነት አለን ብለዋል። የእስራኤሉ ጠቅላይ ሚኒስትር አክለውም እሳቸው የኢራንን የኒውክሌር መርሃ ግብር ለመግታት ላለፉት ዓመታት ያደረጉትን ታላቅ ወታደራዊና ፖለቲካዊ ተጋድሎ ባይኖር ኖሮ ኢራን እስካሁን ድረስ እስራኤልን ሙሉ በሙሉ ለማጥፋት የሚያስችላትን የኒውክሌር ፈንጂ ከረጅም ጊዜ በፊት በታጠቀች ነበር። ነገር ግን እኔ ስላለው እንዳትታጠቅ አድርጌያታለሁ ብለዋል ኔታንያሁ። አክለውም እኔ እስራኤል መሪ ሆኜ እስካለው ድረስ ይህ ቅዠት በፍጹም እውነት እንዲሆን አልፈቅድም። ኢራን የኒውክሌር የጦር መሳሪያ አትታጠቅም ብለዋል። ስለ ድርድሩ ጥልቅ ኮታ ያላቸው የእስራኤል ደህንነት ምንጮች ለሲኤንኤን ባሾለኩለት መረጃ እንደገለጹት እስራኤል አሜሪካ ከኢራን ጋር በምታደርገው የተኩስ አቁም ስምምነት መዋቅር ስር በውጭ ሀገራት ባንክ የታገደ የኢራን በቢሊዮን የሚቆጠር የገንዘብ ሀብት እንዳይለቀቅና
እንዳይፈቀድ በአሜሪካ መንግስት ላይ እጅግ ከፍተኛ ዲፕሎማሲያዊ ጫናና ግፊት እያደረገች ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ሐሙስ ሌሊት በስልክ እንደተነጋገሩ የተዘገበ ሲሆን ይህ ውይይት የተደረገውም ትራምፕ መላውን የመካከለኛው ምስራቅ ሀገራት እስራኤልን ጨምሮ ይህን የአሜሪካና ኢራን ስምምነት ይደግፉታል ብለው በአደባባይ ከተናገሩ በኋላ ነው። ኔታንያሁ በኋላ ላይ ባወጡትን ማብራሪያ ትራምፕ በመጨረሻ የሰላም ስምምነት ላይም የኢራን የበለጸገ ዩራኒየም ሙሉ በሙሉ ከኢራን ግዛት እንዲወጣ፣ የኒውክሌር መሰረተ ልማቶቿ እንዲፈርሱ፣ የባለስቲክ ሚሳኤል ምርቷ ላይም ጥብቅ ገደብ እንዲጣልና በቀጠናው ለሚንቀሳቀሱ የውክልና ኃይሎች የምታደርገውን ድጋፍ እንዲያከትም ቃል ገብተዋልን ብለዋል። ሆኖም ሲኤንኤን ባደረገው ወታደራዊ ግምገማ ግን ፕሬዚዳንት ዶናልድ ጄ ትራምፕ ባሳለፉት ሳምንታት በሰጧቸው ይፋዊ መግለጫዎች ላይም ትኩረታቸው በኢራን የበለጸገ ዩራኒየም ላይ ብቻ ሆኗል። ስለ ኢራን ሚሳኤሎች ወይም ስለ ውክልና ኃይሎቿም ለአማካሪዎቻቸውም ሆነ ለመገናኛ ብዙሃን ምንም አይነት ስም ወይንም ቃል ካነሱ ሳምንታት መቆጠራቸው ተዘግቧል። ሲኤንኤን ቀደም ሲል እንደዘገበው ትራምፕ ከኢራን ጋር የሰላም ስምምነት መቃረቡን በድንገት ማወጃቸውን በወቅቱ ከከፍተኛ የጦር አዛዦችና ከደህንነት ተቋማት መሪዎች ጋር ስለ ኢራን ወታደራዊ እርምጃዎች ጥብቅ ስብሰባ በማካሄድ ላይ የነበሩትን ጠቅላይ ሚኒስትር ቤንያሚን ኔታንያሁን እጅግ ያስደነገጠና ያስገረመ ክስተትም ነበር። በእስራኤል ላለፉት ዓመታት ኢራን በድርድር መድረክ ላይ የምታሳየውን አቋም ፍጹም በጥርጣሬ የምትመለከት ሲሆን ኢራን በቅንነት ድርድር እያደረገች አይደለም የሚል ጽኑ እምነት አላት። የእስራኤል ከፍተኛ የደህንነት ባለስልጣን ለሲኤንኤን እንደነገሩት አሜሪካና ኢራን አሁን ላይ በጄኔቫ ከተማ የመግባቢያ ሰነድ ቢፈራረሙ እንኳን ይህ እርምጃ በቀጠናው ወደሚፈለግ ወደ መጨረሻ ዘላቂ ሰላም ስምምነት በፍጹም ሊያመራ አይችልም። ምክንያቱም እስራኤል በአሜሪካ የምትደገፍ ሀገር በመሆኗ እስራኤል ደግሞ በኢራን ላይ ጉዳይን አልጨረስኩም ማለቷ ሌላ ከፍተኛ ውጥረት የሚያመጣ ነውም ብሎታል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የተቀሰቀሰው ጦርነት ሌሎች የቀጠናው ሀያላን ሀገራት በከፍተኛ ሁኔታ እንዲሳቡ እያደረገ መሆኑ ይታወቃል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በፓርላማ ለሀገሪቱ ሕግ አውጪዎች ባደረጉት ጠንከር ያለ ንግግር የእስራኤል ጦር በሊባኖስና በእስራኤል የሚፈጸመውን የአየር ድብደባ አሁን ላይ የቱርክ ብሔራዊ ደህንነት በቀጥታ የሚፈታተን ደረጃ ላይ በመድረሱ ከዚህ በኋላ በዝምታ አናየውም ብለዋል ኤርዶሃን እስራኤልን ድርጊት አጥብቀው በመኮነን ሲናገሩም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የእርሱ ቡድኖች በሊባኖስና በሶሪያ ላይ የሚፈጸሙት ጥቃት አሁን ላይ ጉዳዩን ቱርክን በቀጥታ ወደሚያሰጋት ደረጃ ተደቅኗል ብለዋል። ማንም ሰው በሜዲትራኒያን ባህር ላይ አደገኛ ወታደራዊ ጀብድ ውስጥ ለመግባት መሞከር የለበትም። የእስራኤልን የኩይ ተግባር የተቀላቀሉ የቆጵሮስና ሌሎችም ትንንሽ አካላትን ፍላጎት ፍጹም የህልም ቅዠት ነው። የቱርክና የቱርክ ቆጵሮሳውያን መብት የሚጣስ ከሆነ ምላሻችንን በእስራኤል ላይ ለማዝነብ ዝግጁ ነን ብለዋል። በቱርክ ደህንነትን የሚያሰጋት ከሆነ ቱርክ ጦርነቱን የማትቀላቀልበት መንገድ የለም ብለዋል። ይህን የኤርዶሃንን ጠንከር ያለ ዛቻን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍጥነት ነበር ምላሽ የሰጡት። በዕብራይስጥ ቋንቋ ባወጡት ይፋዊ መግለጫቸው የቱርኩን መሪ የጸረ ሴማዊነት ያለበት አምባገነን ሲሉም በከረረ ቃላት ወርፈዋቸዋል። ኔታንያሁ በመግለጫቸው በኩርዶች ላይ የዘር ማጥፋት ወንጀል የሚፈጽመው የሽብርተኛ ድርጅት የሚደግፈው የራሱን ህዝብ የሚጨቆነውና የፖለቲካ ተቃዋሚዎቹን ወደ ወህኒ የሚያግዘው አምባገነኑ ኤርዶሃን ለእስራኤል ስለ ምግባር ሊሰብክ የሚችል የመጨረሻው ሰው ነው ሊሆን የሚችለው። እስራኤልና የዓለማችን እጅግ የላቀ የስነ ምግባር ያለው የእስራኤል መከላከያ ሰራዊት አይዲኤፍ በኢራንና በቀጠናው ባሉ የውክልና ኃይሎች ላይ የሚወስደውን እርምጃ ሙሉ በሙሉ በጥንካሬ ይቀጥላል። ቱርክም በዚህ ግጭት እገባለሁ ካለች ፍዳዋን ትቀምሳለች ብለዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የምመለስ ይሆናል። መልካም ቆይታ።